በአንድ ቀን ውስጥ ብቻ እንደምትመለከቱት 1038 ብር መስራት ችያለሁ። ይህንን እንግዲህ እንዴት ማድረግ እንደቻልኩ አጠር አድርጌ ልንገራችሁ። የምትሰሩት ዋትሳፕ ታስክ ነው። ማለትም የማትጠቀሙበትን የዋትሳፕ አካውንታችሁን በመጠቀም ታስክ ትሰራላችሁ ማለት ነው። ራንደም የሆነ የተለያዩ ቴክስቶችን ነው የሚልኩት ወደ ዋትሳፓችሁ ማለት ነው። ላሳያችሁ። ላይክ እንደዚህ አይነት ቴክስቶችን ነው የሚልኩት ማለት ነው። ይህንም በሚሆንበት ሰዓት ላይ 140 ብር በአንድ ታስክ ታገኛላችሁ። ነገር ግን አካውንታችሁ ባን ይደረጋል። ስለዛ ማድረግ የሚጠበቅባችሁ የማትጠቀሙበትን አካውንት የዋትሳፕ አካውንት ነው መጠቀም ያለባችሁ። እንደምትመለከቱት እዚህ ጋር 140 ብር ታስክ፣ እሱኛውን አንድ ጊዜ ከተጫናችሁ በኋላ እዚህ ጋር ስልክ ቁጥራችሁን አስገብታችሁ ስታርት ታስክ ነው የምትሉት። በዚህ ሰዓት ላይ እንግዲህ ሊንክ ታደርጉታላችሁ ከዋትሳፕ አካውንታችሁ ጋር። ከዛ በኋላ ቴክስቶቹን እንደላከ 140 ብር በአንድ ታስክ ታገኛላችሁ ማለት ነው። ባን ቢደረግባችሁ ራሱ አፒል ስታደርጉ ወደ ይመልሱላችኋል። ስራውን ለመጀመር እዚህ ጋር ለምሳሌ የራሳችሁን ፓስወርድ ታስገባላችሁ። እኔ እዚህ ጋር መጀመሪያ ስላለኝ ነው ሎጊን ብዬ ነው የሚገባው። እናንተ ደግሞ ሬጂስተር ብላችሁ ትገባላችሁ። ከዛ በኋላ ሊንኩን ስትነኩ እንደዚህ ያመጣችኋል ማለት ነው። እዛ ሊንኩን ስትነኩ ታች በኮሜንት ስር ያለውን ሊንክ ስትነኩ እንደዚህ ያደርጋችኋል። ከዛ እዚህ ጋር ደግሞ ኢሜል ታስገባላችሁ። እንደዚህ ኢሜል ካስገባችሁ በኋላ ሎጊን ትላላችሁ ማለት ነው። እኔ ሎጊን ላል እናንተ ሬጂስተር ትላላችሁ። ከዛ በኋላ በቀጥታ ወደዚህ ያመጣችኋል ማለት ነው። ቀጥታ ወደዚህ ያመጣችኋል። በመቀጠል ደግሞ እንደገባችሁ 50 ብር ይሰጣችኋል ማለት ነው። እና ወደ 50 ብር ይሰጣችኋል እንደገባችሁት። ከዛ እዚህ ጋር ደግሞ የሰራችሁትን ገንዘብ ለምሳሌ እኔ ገንዘቡን አውጥቻለሁ ማለት ነው። ያለውን ገንዘብ አሁን ገንዘቡን ለማውጣት እንዴት ነው የሚቻለው ብትሉ መጀመሪያ ባንክ በሲቢኤ ማለትም በሞባይል ባንኪንግ ወይንም በቴሌብር ነው የምትከፈሉት። ለምሳሌ እዚህ ጋር ባንኩን አድ ለማድረግ ከፈለጋችሁ እዚህ ጋር አድ ትላላችሁ ማለት ነው። እዚህ ጋር ስማችሁን ትጽፋላችሁ፣ ኔም ኦፍ ፓየር የሚባለውን እና ባንክ አካውንት ማለት ሞባይል ነምበሩ ማለት ነው። እና ቴሌብር የምትጠቀሙትን ሞባይል ነምበር እዚህ ትጽፋላችሁ። ከዛ በኋላ እዚህ ጋር ሴሌክት ይላችኋል። እዚህ ጋር ቴሌብርን ማለት በቴሌብር ስለምትቀበሉ እዚህ ጋር ኮንፈርም ትላላችሁ። ቴሌብር በቴሌብር ነው ማለት ነው የምትቀበሉ። ከዛ በኋላ እዚህ ጋር ቁጥር ታስገባላችሁ 09 ብላችሁ የስልካችሁን ቴሌብር የምትጠቀሙትን ታስገባላችሁ። መቀጠል እዚህ ጋር ደግሞ ስማችሁን ጽፋችሁ ከዛ ኮንፈርም ትላላችሁ ማለት ነው እዚህ ጋር። ከዛ እኔ መጀመሪያ አድ ስላደረኩት በእኔ እየሰራ ነው ማለት ነው። ከዛ ዊዝድሮ ያደረኩትንም ቢታዩ ከዚህ በፊት ብዙ ሰርቻለሁ ማለት ይቻላል። በጣም ብዙ ሰርቻለሁ፣ ቆይቻለሁ ማለት ይቻላል። እዚህ ጋር ለምሳሌ 5 ጊዜ ዊዝድሮ አድርጌያለሁ ማለት ነው። 5 ጊዜ ዊዝድሮ አድርጌያለሁ ማለት እዚህ ጋር ወደ 500 ነው የሰራሁት እኔ። በመቀጠልም ደግሞ ስራው በጣም አሪፍ ነው። ብዙ ሰዎች በጣም እየሰሩ ናቸው። እዚህ ጋር ደግሞ ቲም ለምሳሌ እዚህ ጋር እኔ የጋበዝኩት ሰው በጣም ብዙም አይደለም፣ ወደ 3 ሰው ነው የጋበዝኩት። እዚህ ጋር ሰው ስትጋብዙ በእያንዳንዱ ሰው ወደ 50 ብር ይሰጣችኋል ማለት ነው። ለሰው ለመጋበዝ ከፈለጋችሁ እቺ ጋር ኢንቫይት የምትለውን ኢንቫይት ፍሬንድ ኤንድ ኤርን ሞኒ የምትባለውን ትነካላችሁ። እዚህ ጋር ኮፒ የምትለውን ኮፒ ካረጋችሁ በኋላ እዚህ ጋር ለማንኛውም ሰው ሴንድ ማድረግ ትችላላችሁ ማለት ነው። እና ስራውን ለመስራት ስልክ ቁጥራችሁን ታስገባላችሁ። ለምሳሌ ስልክ ቁጥራችሁን ካስገባችሁ በኋላ ያመጣል ማለት ነው። እንደዚህ ካላችሁ በኋላ ስታርት ትላላችሁ። ከዛ እንደዚህ ሰርች ያደርጋል። ከዛ ላይ እንደምትመለከቱት ያመጣል ማለት ነው። እዚህ ጋር ኮዱን የምታስገቡበት እሷን ትነካላችሁ፣ ወደ ዋትስአፕ ይወስዳችኋል። እዛ ጋር ደግሞ እንደዚህ አስገብታችሁ ከዛ በኋላ ቁጥሩን ታስገባላችሁ። እዚህ ጋር ያለውን ቁጥር እያያችሁ ስታስገቡ ይጨምራል ማለት ነው። ማለት ኮዱን ታስገባላችሁ የኛውን ኮድ በጠቃላይ። ከዛ በኋላ
በራሱ እንትን ያደርጋል። በመቀጠል ወደዚህ ፕሮምፕት ይመጣላችሁ። እሱ ጋር ያው የሰራችሁትን ይሰጣችኋል ማለት ነው። እንደዚህ በማድረግ መስራት ትችላላችሁ። በብዙ ሲም ካርድ መጠቀም አለባችሁ እና ኢንቫይት ማድረግ አለባችሁ። ሊንኩን ለማግኘት በኮሜንት ስር አስቀምጣችኋለሁ ሊንኩን እና ለብዙዎች ዋትስአፕ ብሎክ እያስቸገረ ነው። በቀላሉ እንዴት እሱን ነገር ደግሞ ፊክስ እንደሚታደርጉ ቪዲዮ ሰርቼ በቴሌግራም ላይ አስቀምጣለሁ ማለት ነው። እዛ ቴሌግራም ላይ ስትገቡ ሊንክም አለ። በመቀጠል ደግሞ እዛ እንዴት ዋትስአፕ ቢያስቸግራችሁ ፊክስ እንደሚታደርጉ ብዙ ነገር ማግኘት ትችላላችሁ። ማንኛውም ነገር ማንኛውም ጥያቄ የሚከብዳችሁን ነገር አንድ በአንድ አስረዳለሁ፣ ችግር የለም። እዛ ስትሄዱ ደግሞ እዛ ዋትስአፕ ማለት ቴሌግራሙ ላይ መጠየቅ ትችላላችሁ ማንኛውንም አይነት ጥያቄ። ሊንኩን በኮሜንት ስር አስቀምጫለሁ። እንደዚህ በማድረግ በቀላሉ መስራት ይቻላል እና በሌላ ስራ እስክንመጣ መልካም ጊዜ እንላችሁ።